የክፍለ ዘመኑ ሰርግ ወይንም ደግሞ በእንግሊዘኛው ቃል ዌዲንግ ኦፍ ዘ ሴንቸሪ ተብሎ የሚጠራ ትልቅ ሰርግ ተደርጎ ነበር። ይህም ሰርግ የተደረገው በልዑል ቻርልስና በልዕልት ዲያና ነበር። ጊዜው ጁላይ 29 ቀን 1981 ዓመተ ምህረት በእኛ ምናልባት በ1973 ዓመተ ምህረት ሊሆን ይችላል። ጋብቻው የተደረገው በእንግሊዝ ዋና ከተማ በለንደን ነበር። ስነ ስርዓቱ የተፈጸመው በቅዱስ ጳውሎስ ካቴድራል ሲሆን አጋቢው ደግሞ የካንትቤሪው ሊቀ ጳጳስ ሮበርት ሩንስ ይባላሉ። ሰርጉን ሰርግ ያሰኘው ወይም ሰርጉን የዘመኑ የክፍለ ዘመኑ ሰርግ ያሰኘው ምክንያት ምንድነው? በሰርጉ ላይ ወደ 750 ሚሊዮን ሕዝብ ሰርጉን በቴሌቪዥን ተከታትሎታል። ይሄ ብቻ አይደለም። የዚህ ሰርግ ወጪ ወደ 53 ሚሊዮን ዶላር በዛሬው በኢትዮጵያ ስናስበው ምን ያህል እንደሆነ ብዙዎቻችሁ የሂሳብ ባለሙያዎች ስለሆናችሁ በተቻለ መጠን ካልኩሌት ማድረግ ትችላላችሁ ብዬ አስባለሁ። ቀላል ገንዘብ አይደለም። የሙሽራይቱ ቬሎ ልክ ዛሬ ራሔል እንደለበሰችው ማለት ነው የፈጀው 150 ሺህ የእንግሊዝ ፓውንድ ነበረ። በኢትዮጵያ በጣም ብዙ ገንዘብ እንደሆነ መገመት አያዳግተንም። ታላቅ ሰርግ ነበረ። በእውነትም ታላቅ የክፍለ ዘመኑ ሰርግ ነበረ። የሚያሳዝነው ግን ይሄ ሰርግ ይሄ ጋብቻ በ15 ዓመታት ውስጥ በታላቅ ሐዘን ተጠናቀቀ። ልዑል ቻርልስና ልዕልት ዲያና ሲጋቡ ይሄ ሁሉ ወጪና ይሄ ሁሉ ጋጋታ ተደርጎ የሚያሳዝነው ነገር ግን ጋብቻው በፍቺ ነው የተጠናቀቀው። ይህን ሳስብ ለብዙ ተጋቢ ወጣቶች እንደዚህ እላቸዋለሁ፣ ሰርግ ከሚያምር ትዳር ቢያምር ይሻላል።